ያው ቴስት አድርጊ ምናምን እነግራችኋለሁ ብዬ ነበረ። አንተ እኔን አስገባኸኝ አንተ ጅል። እርቃንህን ሆነ ደግሞ። አይ ጸዴ ነው አባቴ፣ ምን ጸዴ ነው። ዋጋው ስንት ነው? 100 ብር። የግቢ ነገር የሚያስጠላው እኮ በዚህ ነው። ሌላ ቀን እሺ ላሳያችሁ። መልኬን ልሰራ ቆይ። ፖዝ አድርጎና አይን አስገብተኝ። ዋው ምንድን ነው? ማይ ጋድ ቴስቲ ማይ ፌቨራይት። እዚህ ከመጣሁ በኋላ እንደ ቴስቲ የበላሁት ምግብ የለም። ቱ ቢ ኦነስት ማለት ሬት ሳላደርግላችኋ ይሄንን ጸዴ የሆነ ምግብ ድንች ሰላጣ ነው የሚባለው። ለግቢ ተማሪ ኦንሊ 7 ብር ነበረ። ዛሬ ስንት ነው የከፈልኳት? ብቻ እሺ ከዛ በላይ አይሆንም። 100 ብር ያልኳችሁ ጀሳክስ ነው። ብር የለንም ችጋራሞች ነን። ሶ ይሄንን ሬት ሳደርገው ባለፈው ዘይት ብቻ ነበረ። ዛሬ ቲማቲም አለው፣ ቃሪያ፣ ሎሚ ኤቭሪቲንግ ግሬት 7.5። ሌላ ከዚህም ይበልጣል። ሎሚ የለውም ግን ጽድት ያለ ማለት ነው ማኖች። ይሄ 7.5 ይሄ ማለት ባይ ዘ ዌይ ይሄን ምግብ የካፌ ምግብ ለሚጠቀሙ ሽሮ ምናምን ለምትጠቀሙ ሰዎች ብትቀምጡት አባቴ ሙት አለማችሁ ነው። ጀለስን ንቅመሳት። ትኩስ ነው። እሺ አውራ ቢያንስ ድምጽ ይግባ። ጀለስ አይናፋር ነው ላሳያችሁ። ይሄን ቃሪያ ጨምርበት። ቃሪያ አርግበት እስኪ አርግልኝ እዚህ ከላይ ቃሪያ ነው እንዴ ያልኩ ሽንኩርት ማለቴ ነው። በቃ ቃሪያውን አጣለው አንሰው። ካሜራ ላይ እኮ ነኝ በደንብ ተንከባከቢ። ይሄንን ይመስላል። ይሄን ቀምሰን እስኪ ሆነስት ሪአክሽን ታውቃላችሁ። እኔ የሪቪው ምናምን ሳደርግ ኤላ ሪቪው ራሱ ከኔ ነው የጀመረው። ያው እንዲህ አድርጊ ነው ጸዴ ነው። አንድ ነድካ ፍጥጥ ብላችሁ አትዩ ምናምን። ይሄ ቪዲዮ እኮ ባይ ዘ ዌይ አድገው ልጆች ያዩታል። እኔ ወደፊት ሳድጋ ያዋለው ምናምን when I was in campus my experience like this ጸዴ actually ቴስቲው እንደዚህ ነው። አይጣፈጥም ግን ይሻላል። 7 አንተ ስቱዲዮ ቱ ቢ ኦነስት አልገባሽም ግን ድምጽ ይገባል።